ከየትኛውም ስኬታማ ሰው ጀርባ አንድ ስኬታማ የሆነ የመንፈስ ዓለም እንዳለ መታወቅ አለበት። ሰላምና ጸጋ በያላችሁበት ይብዛላችሁ። እኔ በጌታ ወንድማችሁ ጸጋብ ነኝ። ዛሬ ሰባቱ መንፈሳዊ ሕይወታችንን የምናሳድግባቸውን መንገዶች ይዤላችሁ መጥቻለሁ። እንደተለመደው ቪዲዮን ላይክ እና ሼር በማድረግ ትጀምራላችሁ። ለዚህ ቻናል አዲስ የሆናችሁ ቤተሰቦች ቻናሉን ሰብስክራይብ በማድረግ ይህንና ይህን መሰል መንፈሳዊ ትምህርት እንዲደርሳችሁ ማድረግ ይቻላል። ተባረኩ። ከየትኛውም ስኬታማ ሰው ጀርባ አንድ መንፈሳዊ ዓለም እንዳለ መዘንጋት የለበትም። ምክንያቱም ሕይወት መንፈሳዊ ናት። ሰዎች ወይ በእግዚአብሔር ዓለም ወይ በሰይጣን ዓለም የሚመሩበት መንፈስ አለ። ዘፍጥረት ምዕራፍ 2 ከቁጥር 7 ላይ እግዚአብሔርም የሰውን ልጅ ከምድር አፈር አበጀው የሕይወትንም እስትንፋስ እፍ አለበት ይላል። ወፍ ተብሎ የገባበት የሕይወት እስትንፋስ መንፈስንም ይዞ ነው የገባው። ስለዚህ ሰው ነፍስ፣ መንፈስ፣ ሥጋ ነው። እግዚአብሔር መንፈስ ነው። መጽሐፍ ቅዱስ በዮሐንስ ወንጌል ምዕራፍ 4 ከቁጥር 24 ላይ እግዚአብሔር መንፈስ ነው፣ የሚሰግዱለትም በመንፈስና በእውነት ሊሰግዱለት ያስፈልጋቸዋል ይላል። ስለዚህ እግዚአብሔርም ሰይጣንም በመንፈስ ነው የሚመለኩት። ከየትኛውም ስኬታማ ሕይወት ጀርባ አንድ ስኬታማ የሆነ የመንፈስ ዓለም እንዳለ መታወቅ አለበት። ሰዎች በሰይጣን ዓለም እንዲሳካላቸው ሲፈልጉ መጀመሪያ የሚያደርጉት ከሰይጣን ዓለም መንፈስ ጋር ነው ሪሌሽን የሚፈጥሩት። ከመንፈሱ ጋር ያድጋሉ። ያ የሰይጣንን ዓለም መንፈሳዊ ሕይወታቸውን ያሳድጉታል። ወደሚታየው ወደ ቁሳዊ ስኬት ይመጣሉ። እኛ ክርስቲያኖች ደግሞ ከእግዚአብሔር ጋር መንፈሳዊ ኅብረት ስንጀምር ስኬታማ የሆነ የሕይወት ለውጥ ውስጥ ስንገባ የሚታይና የማይደበቅ የመንፈሳዊ ሕይወት ስኬት ውስጥ እንገባለን። ስለዚህ መንፈሳዊ እድገታችን ለሚታየው አካላዊ ሕይወት እድገታችን ወሳኝና ቁልፍ ነው። እድገት ለሕይወታችን አስፈላጊ ነው። መንፈሳዊ የሆነ እድገት ደግሞ በጣም ለስኬቶቻችን ቁልፍ የሆነ ነገር ስለሆነ እድገት ያስፈልገናል። ብዙ ሰዎች በእግዚአብሔር ቤት ያገለግላሉ፣ ይዘምራሉ፣ ይጸልያሉ። ረዥም ዓመት በአገልግሎት የመጡ ሰዎች አሉ። ነገር ግን ሕይወታቸው ለምን አላደገም? ባስቆጠሩት ዓመት ልክ ለምን ትክክለኛ የመንፈሳዊ ሕይወት እድገት አላመጡም ብለን ስንመለከት በጣም ወሳኝ የሆኑ ነገር ግን ሚስ የተደረጉ ነጥቦችን እናገኛለን። ሳይንስ ለአንድ ልጅ እድገት ወሳኝ ብሎ ከሚያስቀምጣቸው ነገሮች መካከል አንደኛው ምግብ ነው። መመገብ ያለበትን መመገብ ከቀረ ይቀነጭራል። አስፈላጊ የሆነ የእድገት መጠን ደረጃ ላይ ሊደርስ አይችልም። የ10 ዓመት ልጅ ነው እየተባለ ፊዚካሊ ግን ስናየው የ5 ወይ የ6 ዓመት ልጅ ሊመስል ይችላል። ለምንድን ነው? አመጋገብ ስርዓቱ ስለተዛባ መቀንጨር ወይ ደግሞ ማልኒውሽድ ሊሆን ይችላል ማለት ነው። ስለዚህ ብዙ ሰዎች ብዙ ዓመት አገልግለዋል፣ ብዙ ዓመት ሰብከዋል። ከነዛ መካከል ከብዙዎቹ መካከል ጥቂቶች ናቸው በመንፈሳዊ ሕይወታቸው በጣም አድገው ከፍ ብለው በጣም ነጥቀው የሚወጡት ጥቂቶች ናቸው። ብዙዎቹ ለምን አያድጉም የሚለውን ምላሽም እንዲሁም ለኛም ደግሞ እንዴት ማደግ አለብን ለሚሉ 7 ነጥቦችን ይዤላችሁ መጥቻለሁ። አንደኛ፣ ለመንፈሳዊ ሕይወታችን ወሳኙና ቁልፉ የአንበሳውን ድርሻ የሚይዘው ጸሎት። ሳናቋርጥ ሳንታከት ሁል ጊዜ በእግዚአብሔር ፊት ከእግሮቹ ስር ሳንጠፋ መጸለይ አለብን። የማይጸልይ ሰው በመንፈሳዊ ዓለም ከፍ ብሎ በመንፈሳዊ ሕይወቱ እድገትን ሊያስተናግድ አይችልም። መንፈሳዊ ሰው ያለ ጸሎት ምንም ነገር ማድረግ አይችልም። ስለዚህ ጸሎት ለሕይወታችን ለመንፈሳዊ ሕይወታችን ይበልጥ በጣም ወሳኙና ቁልፍ ነው። መጽሐፍ ቅዱሳችን በማቴዎስ ወንጌል ምዕራፍ 26 ከቁጥር 41 ላይ ወደ ፈተና እንዳትገቡ ትጉና ጸልዩ። ወዳጆቼ መጸለይ፣ ሳናቋርጥ መጸለይ ለመንፈሳዊ ሕይወት እድገታችን መሰረት ነው። በሉቃስ ወንጌል ምዕራፍ 18 ከቁጥር 1 ላይ ጌታችንና መድኃኒታችን ኢየሱስ ክርስቶስ ለደቀ መዛሙርቱ ሳይታክቱ ዘወትር ሁል ጊዜ እንዲጸልዩ በምሳሌ ይነግራቸዋል። ያ ምሳሌ በአንዲት ከተማ እግዚአብሔርን የማይፈራ ሰውን የማያፍር ንጉሥ ነበር። እዛም ንጉሥ ጋር አንዲት መበለት ከባለ ጋራዬ ጋር ፍረድልኝ እያለች ሁልጊዜ ሳትታክት ጨቀጭቀው ትጠይቀው ነበር። ያም ንጉሥ እንደዚህ አለ፣ ምንም እንኳን እግዚአብሔርን ባልፈራ
ሰውን ባላፍር ስለዚች ሴት ንዝነዛና ጥያቄ ስል እፈርድላታለሁ። ስለዚህ ጸሎት በጣም አብዝተን በጸለይን ቁጥር አብዝተን በመንፈሳዊ ህይወታችን እናድጋለን። ሳናቋርጥ መጸለይ ያለብን። በየትኛውም ኮንዲሽን በማንኛውም አይነት ሁኔታ ውስጥ ብንሆን እንኳን ለጸሎት መድከም የለብንም። ትንቢተ ዳንኤል ምዕራፍ 6 ከቁጥር 10 ላይ ከኢየሩሳሌም ወደ ባቢሎን ከሄዱ ምርኮኞች መካከል ዳንኤል አንደኛው። ነገር ግን ዳንኤል ወደ ምርኮ ከሄደ በኋላ ስሙ ተቀይሯል። ዳንኤል የነበረው ብልጣሶር ተብሏል። ባህሉ ተቀይሯል። አመጋገቡ ተቀይሯል። ነገር ግን ዳንኤል አንድ ያልቀየረው ነገር አለ። ጸሎቱን፣ ያውም በቀን 3 ጊዜ መጸለዩን አላቋረጠም ነበር። ምዕራፍ 6 ከቁጥር 10 ላይ ዳንኤልም ወደ ሰገነቱ ከወጣ በኋላ ቀድሞ እንደሚያደርገው እንደ ልማዱ መስኮቶችን ወደ ኢየሩሳሌም አቅጣጫ ከከፈተ በኋላ እግዚአብሔርን ያመሰግንና ይጸልይ ጀመር እንደሚል መጽሐፍ። ወደ አንበሶች ጉድጓድ ይጣላል የሚል አዋጅ ወጥቶ እያለ በቀን 3 ጊዜ ሳያቋርጥ ጸልዩ። ሕይወታችንን ለማሳደግ ትልቁና ወሳኙ የአንበሳውን ሚና የሚይዘው ጸሎት ነው። ሳናቋርጥ ሳንታክት ሁል ጊዜ ልንጸልይ ይገባል። ያን ጊዜ ሕይወታችን መንፈሳዊ ሕይወታችን ያድጋል። ሁለተኛ መንፈሳዊ ሕይወታችን እድገት ሁለተኛው የእግዚአብሔርን ቃል ማንበብ። መጽሐፍ ቅዱሳችን በአንደኛ ጴጥሮስ ምዕራፍ 2 ከቁጥር 2 ላይ ጌታ ቸር መሆኑን ቀምሳችሁ እንደሆነ ለመዳን በእርሱ እንድታድጉ አሁን እንደተወለዱ ሕፃናት ተንኮል የሌለበትን የቃሉን ወተት ተመኙ ይለናል። ተንኮል የሌለበትን የቃሉን ወተት መመኘት ማንበብ አለብን። አሁን የተወለዱ ሕፃናት በባህሪያቸው ወተት ቶሎ ቶሎ ነው የሚጠቡት። የምግብ ስርዓታቸው ቶሎ ቶሎ ነው፣ ያለማቋረጥ ነው። እንደ ማንኛውም ሰው ጠዋት፣ ቀን፣ ማታ ተብሎ አይገደቡም። አሁን ቶሎ ቶሎ ይጠባሉ። ስለዚህ ቶሎ ቶሎ ተንኮል የሌለበትን የቃሉን ወተት ሁልጊዜ ማንበብ ለእድገት ቀጣይነት ያለው ነገር ያስፈልጋል። በዲሲፕሊንና ኮንሲስተንሲን አክለንበት የእግዚአብሔርን ቃል ሁልጊዜ ማንበብ፣ ያለማቋረጥ ማንበብ። ሶስተኛው እርምን ማስወገድ፣ ኃጢአትን መናዘዝ። መንፈሳዊ ሕይወታችን እንዲያድግ እርምን ማስወገድ አለብን። ኃጢአታችንን መናዘዝ አለብን። መጽሐፈ ኢያሱ ምዕራፍ 7 ከቁጥር 12 ላይ እግዚአብሔር ለእስራኤላውያን ኢያሪኮንና የኢያሪኮን ነገስታት ኃያላንን አሳልፎ የሚሰጣቸው ከሆነ ኢያሱ እግዚአብሔር አሳልፈ ከሰጠን በዛ ምድር የሚገኘውን ንብረትም ሰውም ማንኛውንም ነገር ላንተ እርም አድርገን አሳልፈን እንሰጣለን ብሎ ለእግዚአብሔር ቃል ገቡ። ቃል ከገቡ በኋላ ወደ ኢያሪኮ እግዚአብሔር ድልን ሰጥቷቸው ሲገቡ ዝርፊያ ሲደረግ እርም ለእግዚአብሔር ተብሎ ያገኙትን ነገር በሙሉ እያወደሙ ሳለ አካን የተባለ የዛራ ልጅ እርምን ወስዶ ወደ ድንኳኑ አምጥቶ እንደቀበረ መጽሐፍ ቅዱስ ይነግረናል። አንድ ያማረ የሰናኦር ካባ 200 ስቅል ብር 50 ስቅል ወርቅ አግኝቶ እንዳየ እንደጎመጀም ይዞም እንደመጣ እርም የሆነን ነገር በድንኳኑ እንደቀበረም ከዛም በኋላ እርምን ይዘው እስራኤላውያን በጠላቶቻቸው ፊት ሞገስን እንዳጡ ለውጊያ በቀረቡ ጊዜ ይሸሹ እንደነበር እግዚአብሔር አብሮነቱን እንደከለከለ እርምን ስለያዙ እግዚአብሔርን ስላሳዘኑት እግዚአብሔር ሞገስን ከለከላቸው። ጠላቶቻቸው ፊት መቆም እንዳልቻሉ መሸነፍ እንደጀመሩ መጽሐፍ ቅዱስ ይናገራል። ኢያሱም ይህን ነገር ተገነዘበና እግዚአብሔርን ጠየቀ። እግዚአብሔርም እርም የሆነን ነገር በመካከላችሁ አስቀምጣችኋል፣ ያን እርም ካላጠፋችሁ ከእንግዲህ ከእናንተ ጋር አልሆንም ብሎ ለኢያሱ ተናገረው። ወዳጆቼ ከዛ በኋላ የእስራኤል ሞገስ የእስራኤል ድል እንደተመለሰ መጽሐፍ ይነግረናል። ለዚህም ነው መንፈሳዊ ሕይወታችን እንዲያድግ ከፈለግን ትክክለኛውን የመንፈሳዊ ሕይወት እድገትን ማስተናገድ ከፈለግን እርምን ማስወገድ፣ ኃጢአታችንን መናዘዝ አለብን። የዚህኛው ዘመን እርም ምንድን ነው? እኛ ያለንበት ጊዜ እርም ምንድን ነው? ቅናት፣ ትዕቢት፣ እነዚህ እርሞች ናቸው በልባችን ተሰግስገው ያሉ። ቅናት፣ ትዕቢት፣ ተንኮል፣ አድመኝነት፣ እነዚህ በሙሉ እርም ናቸው። እነዚህን ማስወገድ አለብን። እርም ካለ መንፈሳዊ ሕይወታችን ደግሞ አያድግም። ያለ እግዚአብሔር ማንም ያደገ የለም። ያለ እግዚአብሔር ብቻውን ሮጦ ያሸነፈ
ያለ እግዚአብሔር ብቻውን ታግሎ የረታ የለም። ስለዚህ እርምን ማስወገድ ለመንፈሳዊ ሕይወታችን እድገት በጣም ወሳኙ ነገር ነው። ኃጢአትን መናዘዝ መጽሐፍ ቅዱሳችን በምሳሌ 28:13 ላይ ኃጢአቱን የሚሰውር አይለማም፣ በመንፈሳዊ ሕይወት አያድግም፣ ነገር ግን የሚናዘዛት ምሕረትን ያገኛል። ኃጢአታችንን መናዘዝ፣ እርምን ማስወገድ፣ ኃጢአትን መናዘዝ፣ ከእግዚአብሔር ምሕረትን ማግኘት ለመንፈሳዊ ሕይወታችን እድገት በጣም ትልቁን ሚና ይይዛል። አራተኛ ሁል ጊዜ ሳናቋርጥ እግዚአብሔርን ማመስገን አለብን። አመስጋኞች መሆን አለብን። ምክንያቱም ምስጋና ማለት የእግዚአብሔርን ሥራ መቀበልና እግዚአብሔር አንተ በሥራ ልክ ነህ ብሎ ማመን፣ እግዚአብሔር ሐሳብ ጋር ተስማምቶ መቀጠል ሲሆን፣ ማጉረምረም የእግዚአብሔርን ሥራ መቃወም፣ እግዚአብሔር ልክ አይደለም ብሎ ለእግዚአብሔር አስተያየትን ለመስጠት መሞከር ነው። ስለዚህ ወዳጆቼ ማንም አጉረምርሞ መንፈሳዊ ሕይወቱን ያሳደገ አንድ ስቴፕ ከፍ ያለ የቀጠለ ሰው የለም። ስለዚህ ሁል ጊዜ እግዚአብሔርን ሳናቋርጥ ማመስገን አለብን። መዝሙረኛው ዳዊት ምዕራፍ 150 ከቁጥር 6 ላይ እስትንፋስ ያለው ሁሉ እግዚአብሔርን ያመስግን። ለመንፈሳዊ ሕይወት እድገታችን በጣም ወሳኝ ነገር ነው። ወደ ላይ የምንወጣበት ትልቁ መሰላል ነው። በፊልጵስዩስ ምዕራፍ 4 ቁጥር 6 ላይ ጌታ ቅርብ ነው፣ በነገር ሁሉ በጸሎትና በምልጃ ከምስጋና ጋር በእግዚአብሔር ዘንድ ልመናችሁን አስታውቁ እንጂ በአንዳች አትጨነቁ ይለናል። ምስጋና የሕይወታችን ማዕከል መሆን አለበት። አምስተኛው ይቅርታን ማድረግ፣ በደልን አለመቁጠር። በመንፈሳዊ ሕይወታችን ለማደግ በሚገባን ፍጥነት ለመጓዝ ይቅርታ ሕይወታችንን የምናድስበት፣ ከአሮጌው ማንነት ከትላንቱ እስራችን ተፈተን ለነገው ሕይወታችን ተስፋን የምናደርግበት፣ በጨለማ የተከበበን የበደልን ካባ በይቅርታ ብርሃን የምንገፍበት መንገድ ነው። ስለዚህ በደልን አለመቁጠር፣ ይቅርታን ማድረግ በጣም ለመንፈሳዊ ሕይወታችን ወሳኝ ነገር ነው። ይቅር ማለት በጣም ወሳኝ ነገር ነው ወዳጆቼ። መንፈሳዊ ሕይወት ወይ እናድጋለን ወይ እንቀነጭራለን። ይቅር ማንል ከሆነ ቀንጭረን እንቀራለን። በይቅርታ ልባችን የተሞላ ከሆነ ግን በመንፈሳዊ ሕይወት የማናድግበት ምንም አይነት መስፈርት አይኖርም። መጽሐፍ ቅዱሳችን በማርቆስ ወንጌል ምዕራፍ 11 ከቁጥር 25 ላይ ለጸሎት በቆማችሁ ጊዜ በሰማይ ያለው አባታችሁ ደግሞ ኃጢአታችሁን ይቅር እንዲላችሁ በማንም ላይ አንዳች ቢኖርባችሁ ይቅር በሉት። በማንም ላይ አንዳች በደል፣ አንዳች ሐዘን፣ አንዳች ቂም ቢኖርባችሁ ይቅር በሉ፣ እግዚአብሔር ይቅር እንዲለን። ስለዚህ ይቅርታ አለማድረግ ስፔሻሊ በጌታ በኢየሱስ ክርስቶስ አምነን የእግዚአብሔር ልጆች የሆንን ሰዎች ደግሞ ይቅርታን አለማድረግ አንችልም። ለማደግ በደልን አለመቁጠር፣ ቂም አለመያዝ፣ ይቅር ማለት ለመንፈሳዊ ሕይወታችን በጣም ወሳኙና ትልቅ መሰላል ነው። ስለዚህ በይቅርታ ልብ ልንመላለስ ይገባል። እግዚአብሔር ሁል ጊዜ ይቅር ይለናል። እኛም ሁል ጊዜ ይቅር ባዮች፣ የይቅርታ ልብ ያለን ሰዎች ልንሆን ይገባል። ማቴዎስ 6:15 ላይ ለሰዎች ግን ኃጢአታቸውን ይቅር ባትሉ በሰማይ ያለው አባታችሁ ኃጢአታችሁን ይቅር አይላችሁም ይላል። በጣም የተሸወርንበት ነገር፣ መንፈሳዊ ሕይወታችንን እያቀነጨረ ያለ ነገር፣ ማደግ ባለብን ፍጥነት እንዳናድግ አስሮ የያዘን በደልን መቁጠር፣ ቂም መያዝ፣ ይቅርታን አለማድረግ ካለንበት ነገር አያንቀሳቅሰንም። በሁለት እግሮቻችን ላይ ሰንሰለት እንደታሰረ ተቸንክረን የቆምነው ለዛ ነው። ይቅርታን ማድረግ አለብን። ጌታችንና መድኃኒታችን ኢየሱስ ክርስቶስ እንደዛ ጎኑን በጦር እየወጉት፣ ጀርባውን በጅራፍ እየገረፉት፣ እጅና እግሩን በችንካር እየቸነከሩት እንኳን የሚያደርጉትን አያውቁምና ይቅር በላቸው እንዳለ። ወዳጆች ይቅርታን አለማድረግ አንችልም። ይቅር የተባልን ሰዎች ነን። እስጢፋኖስን ስንመለከት በድንጋይ እየወገሩት እየገደሉት ጌታ ሆይ የሚያደርጉትን አያውቁምና ይቅር በላቸው። ይቅርታ ታሪካችንን የምናስቀጥልበት፣ የዛገውን የምናጠራበት፣ የጨለመውን የምናበራበት፣ የወደቀውን የምናነሳበት
ታላቅ የሆነ ጉዟችንን የምናስቀጥልበት ትልቅ እድገት ሰንሰለታችን እዛ ነው። ስድስተኛው ባልንጀራን እንደ ራስ አድርጎ መውደድ። የፍቅር ልብ ሊኖረን ይገባል። ወንድማችንን ልንወድ ይገባል። አንደኛ ቆሮንቶስ ምዕራፍ 13 ከቁጥር 1 ጀምሮ እስከ 3 ድረስ በሰዎችና በመላእክት ልሳን ብናገር ፍቅር ግን ከሌለኝ እንደሚጮህ ናስና እንደሚንሸዋሸው ጽናጽል ነኝ ይላል። ፍቅር የሌለበት እልፍ ደግነት በሙሉ ከንቱ ነው። ፍቅር የሌለው ክርስትና ከንቱ ነው። ፍቅር የሌለው ሕይወት ከንቱ ነው። ፍቅር ከሌለን በመንፈሳዊ ሕይወታችን ደግሞ እድገትን ልናመጣ በሚገባን ደረጃ ልናድግ አንችልም። አንደኛ ዮሐንስ መልእክት ምዕራፍ 3 ከቁጥር 15 ላይ ወንድሙን የሚጠላ ሁሉ ነፍሰ ገዳይ ነው። ጥላቻን ከውስጣችን መንቀል አለብን ለማደግ። አንደኛ ዮሐንስ መልእክት ምዕራፍ 4 ከቁጥር 20 ላይ ማንም እግዚአብሔርን እወዳለሁ እያለ የሚታየውን የሚያየውን በአጠገቡ ያለውን ወንድሙን የሚጠላ ሐሰተኛ ነው ይለናል። ወዳጆቼ ፍቅር ያስፈልገናል። በብርሃን እመላለሳለሁ የሚል ወንድሙን የሚጠላ ግን አሁንም በጨለማ አለ ይላል መጽሐፍ ሲናገር። ወዳጆቼ ጥላቻ የጨለማ ካባ ነው። ፍቅር ግን የጨለማን ካባ የምንገፍበት ብርሃን ነው። ገላትያ ምዕራፍ 5 ከቁጥር 14 ላይ ሕግ ሁሉ በአንድ ቃል ይፈጸማልና እርሱም ባልንጀራህን እንደ ራስ አድርገህ ውደድ የሚል ነው። ሰባተኛ እንደ እግዚአብሔር ቃል መኖርን መለማመድ። ያነበብነውን የእግዚአብሔርን ቃል ደግሞ መኖርን ስንለማመድ የማናውቀው የመንፈሳዊ ዓለም ውስጥ ነው የምንገባው። በኢያሱ ምዕራፍ 1 ከቁጥር 8 ላይ እዚህ ሕግ መጽሐፍ ከአፍህ አይለይ፣ ነገር ግን የተጻፈበትን ሁሉ ትጠብቅና ታደርግ ዘንድ በቀንም በሌሊትም አስበው፣ የዚያን ጊዜ እንግዲህ ይቀናልሃል ይከናወንልሃል ይላል መጽሐፍ። እንደ እግዚአብሔር ቃል ሐሳብ ለመኖር የምናደርጋቸው ጉዞዎች በሙሉ ስኬትን እንደ ማግኔት ይስቡልን። መንፈሳዊ ሕይወታችን በጣም ከፍ ይላል። የጠላትን ክልል ራዳሩን ጥሰን መግባት እንችላለን። ስለዚህ በመንፈሳዊ ሕይወት ለማደግ እንደ እግዚአብሔር ቃል መኖርን መለማመድ አለብን። አንደኛ ጢሞቴዎስ ምዕራፍ 4 ከቁጥር 8 ላይ ሰውነትን ለስጋዊ ነገር ማስለመድ ለጥቂት ይጠቅማል፣ እግዚአብሔርን መምሰል ግን የአሁኑንና ለሚመጣው ሕይወት ተስፋ ስላለው ለነገር ሁሉ ይጠቅማል። እንደ እግዚአብሔር ቃል ለመኖር መለማመድ ለአሁኑና ለሚመጣው ዓለም ይጠቅማል። የእግዚአብሔርን ቃል በሕይወታችን ለመተግበር መለማመድ። ቀጣይ በሌላ ቪዲዮ እስክንገናኝ ድረስ በያላችሁበት የጌታ ጸጋና ሰላም ይብዛላችሁ።